ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ፋኖ በአየር ኃይሉ ላይ የፈጸመው ከባድ ጥቃት እንዲሁም ጠቅላይ ሚኒስትሩ ውሸታም ናቸው ሲል ዓለም አቀፉ ተቋም ገለጸ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። በአዲስ አበባ ከተማ እጅግ ወሳኝ የሚባለውን መስሪያ ቤት የሚመሩ ሁለት ባለስልጣናት ከኃላፊነታቸው መነሳታቸው ተሰምተዋል። የአዲስ አበባ የመሬትና የከተማ ልማት ቢሮ ኃላፊና የጽህፈት ቤት ኃላፊ ከስልጣናቸው መነሳታቸው ተሰምተዋል። የአዲስ አበባ ከተማ አስተዳደር ባዶ መሬት ይዘወርበታል ተብሎ የሚነገርለት ይህ ተቋም የተለያዩ ኃላፊዎች ለአጭር ጊዜ የሚቆዩበት እንደሆነም ይታወቃል። አሁን ደግሞ የቢሮ ኃላፊው ሲሳይ ጌታቸውና የጽህፈት ቤት ኃላፊው ካሊድ ነስረዲን ከአርብ ሚያዝያ 24 2017 ዓ.ም ጀምሮ ከኃላፊነታቸው እንደተነሱ ሰምተናል። በከንቲባ አዳነች አቤቤ ደብዳቤ ከስራቸው የተነሱት ሁለቱ ኃላፊዎች ቀጣይ ማረፊያ የት እንደሆነ ግን አልታወቀም። የአዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች ለሊዝ ሽያጭ፣ ለምደባ፣ ለኢንቨስተር የሚሰጡት በዚህ ቢሮ በኩል ሲሆን የከተማ አስተዳደሩ ካሉት ወሳኝና ቁልፍ ተቋማት ውስጥም አንዱ ይሄ ነው። ይህ በእንዲህ እንዳለ በኢትዮጵያና በጅቡቲ ዜጎች መካከል ውጥረት መንገሱ እየተሰማ ይገኛል። መረጃው ምን ያህል እውነት ነው የሚለውን እስቲ አጠር አድርገን እንመልከተው። በድሬዳዋ የጅቡቲ ቆንስላ በድሬዳዋና አካባቢው በኢትዮጵያና ጅቡቲያውያን መካከል ውጥረት እንደነገሰ ተደርጎ በማህበራዊ መገናኛ ዘዴዎች የተሰራጨው መረጃ ሐሰት ነው በማለት አስተባብሏል። ቆንስላው ጅቡቲያውያን ላይ አንዳችም የደህንነት ስጋት አልተፈጠረምም ብሏል። ሐሰተኛው መረጃ በማህበራዊ መገናኛ ዘዴዎች የተሰራጨው ጅቡቲ ሰነድ አልባ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ማዘዟን ተከትሎ መሆኑንም ቆንስላው ገልጿል። ቆንስላው የድሬዳዋ የጸጥታ አካላት በጅቡቲያውያን ደህንነት ላይ ያነጣጠሩ ዛቻዎችን በማህበራዊ መገናኛ ዘዴዎች አማካኝነት ያሰራጩ ግለሰቦችን የመለየት እንቅስቃሴ እያደረገ መሆኑንም እንደሚያውቅ ጠቅሷል። በጅቡቲ ከፍተኛ የሙቀት ወራት በርካታ ጅቡቲያውያን ድሬዳዋ እንደሚገቡ የተነገረ ሲሆን የጅቡቲ መንግስት ሰነድ አልባ ያላቸውን በርካታ ኢትዮጵያውያን ከሀገር እያስወጣም ይገኛል። በሌላ ዜና ፋኖ በአየር ኃይሉ ላይ የፈጸመው ከባድ ጥቃት። በአማራ ክልል ባህር ዳር ከተማ በሚገኘው መኮድና አየር ኃይል ላይ ጥቃት መፈጸሙን የአማራ ፋኖ በጎጃም አስታውቋል። በክልሉ የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የታወቀ ሲሆን የአገዛዙ ጦር የሰሜን ምዕራብ እዝ አዛዥ ሌተናንት ጄኔራል ብርሃኑ በቀለ በበኩላቸው ተላላኪ ባንዳዎችና ጋላቢዎቻቸው የኢትዮጵያን ሰላም መሆን ባይፈልጉም እኛ ግን በመስዋዕትነት ግስጋሴዋን ያለምንም እንቅፋት እያስቀጠለን ነው ሲሉም ተናግረዋል። በአማራ ክልል ተጠናክሮ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ የታወቀ ሲሆን የፋኖ ኃይሎች በርዕሰ ከተማዋ ባህር ዳር በሌሊት ጥቃት መክፈታቸውንም አስታውቀዋል። የአማራ ፋኖ በጎጃም በባህር ዳር ከተማ በሚገኘው የአገዛዙ መኮድና አየር ኃይል ላይ ጥቃት አድርሰናል ሲልም አሳውቋል። ጥቃቱ የተፈጸመው ከባድ መሳሪያዎችን በመጠቀም ነው ያለው የአማራ ፋኖ በጎጃም፣ በዚህም በወታደራዊ ካምፑ ላይ ቁሳዊ ጉዳት ማድረስ ተችሏል። አገዛዙም በብስጭት በመድፍ ዙሪያውን የሚገኘውን ተራራ ሲደበድብ አርፍዷልም ብለዋል። በዚሁ በጎጃም ቀጠና ሰከላ ወረዳ የፋኖ ኃይሎች እርምጃዎችን እየወሰድን እንገኛለን ያሉ ሲሆን ይህን ተከትሎም የአገዛዙ ጦር በወረዳዋ ዋና ከተማ ግሽ አባይ ከባንኮች ገንዘብ እያሸሸ ነው ሲሉም ነዋሪዎች አስታውቀዋል። በአካባቢው ከፍተኛ ወታደራዊ ውጥረት እንዳለም እየተነገረ ይገኛል። በተመሳሳይ በጎንደር ቀጠና ከአምባ ጊዮርጊስ ወደ ገደብዬ በኦራል ተሽከርካሪዎች ሲንቀሳቀስ የነበረ የአገዛዙ ጦርም የደፈጣ ጥቃት ተፈጽሞበት 27 ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር አስታውቋል። በተጨማሪም በርካቶች ቆስለው ወደ አምባ ጊዮርጊስ ለሕክምና መወሰዳቸውን አረጋግጠናል ሲል ነው አደረጃጀቱ ያስታወቀው። በተያያዘም በበለሳ ቀጠና በገላ አካባቢ በተደረገ ውጊያ አንድ የሻለቃ አመራርን ጨምሮ በርካታ ወታደሮች መገደላቸውም ታውቋል። በተመሳሳይ በሰሜን ሸዋ ዞን ደብረ ብርሃን ዙሪያ ጭላሎ ደብረ አካባቢ የፋኖ ኃይሎች በፈጸሙት ጥቃት በርካታ የአድማ ብተና ፖሊስ አባላት የሞትና የአካል ጉዳት ደርሶባቸዋልም ነው የተባለው። በክልሉ ከቀጠለው ጦርነት ጋር በተያያዘ የአብይ አህመድ አገዛዝ በአማራ ሕዝብ ላይ ሁሉን አቀፍ ወንጀሎችን እየፈጸመ ይገኛል ሲል የአማራ ፋኖ በጎጃም በዛሬው ዕለትም ከሷል።
አገዛዙ በአማራ ክልል አርሶ አደሮች የአፈር ማዳበሪያ እንዳያገኙ በመከልከልና ከመጠን በላይ የዋጋ ጭማሪ በማድረግ በደል እየፈጸመ እንደሚገኝም ነው አደረጃጀቱ ባወጣው መግለጫ የኮነነው። አገዛዙ የአፈር ማዳበሪያን ለሽያጭ ያቀረበበት ዋጋ የአማራ ገበሬ የሀገር የጀርባ አጥንት መሆኑን የካደ ብቻ ሳይሆን ሕልውናውን ለማጥፋት በተጋነነ ዋጋ ለመሸጥ እየተዘጋጀ በመሆኑም መላው አርሶ አደራችን አሁን ላይ በቀረበበት ዋጋ ማለትም በ8,000 ብር መግዛት የለባችሁም ሲል ምን ያሳስበው። የአማራ ፋኖ በጎጃም አንዳንድ ህገወጥ ነጋዴዎች የአፈር ማዳበሪያ በመደበቅ በተጋነነ ዋጋ ለመሸጥ መዘጋጀታቸውን በመግለጽ ከድርጊታቸው እንዲታቀቡም አሳስበዋል። ሌላው የአማራ ፋኖ በጎጃም በመግለጫው ያነሳው የወጣቶችን የግዳጅ ወታደራዊ አፈሳ ጉዳይ ሲሆን አደረጃጀቱ በአገዛዙ የሚፈጸመውን የወጣቶች አፈሳ በማውገዝ ወንጀል እየተሰራባቸው ይገኛልም ብለዋል። በግዳጅ ወደ ማሰልጠኛ የተጋዙ ወጣቶች ስልጠናቸውን ሲያጠናቅቁ ትጥቃቸውን ይዘው ከህዝባቸው ጋር በመወገን ወደ ፋኖ ለመቀላቀል ሊዘጋጁ ይገባልም ብለዋል። በሌላ በኩል የአገዛዙ ጦር የሰሜን ምዕራብ እዝ አዛዥ ሌተናንት ጀነራል ብርሃኑ በቀለ ተላላኪ ባንዳዎችና ጋላቢዎቻቸው የኢትዮጵያን ሰላም መሆን ባይፈልጉም እኛ ግን በመስዋዕትነት ግስጋሴዋን ያለምንም እንቅፋት አስቀጠለን ሲሉም ተናግረዋል። ሌተናንት ጀነራሉ ጽንፈኛ ያሉትን ኃይል በመደምሰስ የክልሉን ሰላም አስተማማኝ ያደረግን ሲሉም ነው የተናገሩት። ጀነራል ብርሃኑ ከታሪካዊ ጠላቶቻችን ጋር በመቀናጀት እየሰራ ያለውን ጽንፈኛ ኃይል በመደምሰስ ተልዕኳችንን እየተወጣን እንገኛለን በማለት ጽንፈኛ ያሉትን አካል ከሌላ የውጭ አካል ጋር እየሰራ ነው በሚልም ወንጅለዋል። አክለውም ጽንፈኛው ቡድን ክልሉን የማተራመስና የኢትዮጵያን ሰላምና ልማት የማይመኙ ኃይሎች ፍላጎትን ለማሳካት ሲፍጨረጨርም ሰራዊታችን የማያዳግም እርምጃ ወስዶበታል ሲሉም ነው የተናገሩት። ጀነራሉ በመስዋዕትነታችን የቀጠናው ሰላም እውን ሆኗል፣ የጠላቶቻችን ሴራም ከሽፏል ሲሉ የተደመጡ ሲሆን የትኛው ቀጠና ላይ መስዋዕትነት እንደከፈሉ ግን ያሉት ነገር የለም። በመጨረሻ ጠቅላይ ሚኒስትሩ ውሸታም ናቸው ሲል ዓለም አቀፍ ተቋሙ ተናገረ። በኢትዮጵያ ከፍርድ ቤት ትዕዛዝና ከሕግ ውጭ የሚፈጸሙ ግድያዎችን መንግስት እንደሚክድና በሚፈጸሙ የመብት ጥሰቶች ላይ እርምጃ ለመውሰድ ያለው ፍላጎት ዝቅተኛ ነው ሲል አምነስቲ ኢንተርናሽናል አስታውቋል። አምነስቲ ከሰሞኑ ይፋ ባደረገው ባለ 410 ገጽ ሪፖርት የኢትዮጵያ ጠቅላይ ሚኒስትርና መንግስታቸው በአማራ ክልል በመከላከያ ሰራዊት እየተፈጸሙ ያሉ ከሕግና ከፍርድ ቤት ውጭ የሚፈጸሙ ግድያዎችን እየካዱ ነውም ብለዋል። ፍትህ ለማስፈን ተፈጸሙ የሚባሉ ወንጀሎችን ከመካድ ባለፈም መንግስት ትርጉም ያለው እርምጃ ለመውሰዱንም አስታውቀዋል። የመንግስት ባለስልጣናት ወንጀል የፈጸሙ አካላት በሕግ መሰረት ተጠያቂ እንዲሆኑ ለማድረግ ምንም አይነት እርምጃ እንደማይወስዱና ተጎጂዎችም እውነትና ፍትህ የማግኘት መብታቸውን መነፈጋቸውንም ገልጸዋል።